ኢትዮጵያ በርካታ ሰው ሰራሽና የተፈጥሮ የቱሪስት መስህቦች ያሏት ሀገር ናት። ቱሪዝም በዓለም አቀፍ ደረጃ በኢኮኖሚ ውስጥ ያለው ድርሻ እጅግ ከፍተኛ መሆኑን መረጃዎች ያመለክታሉ። በተለይ በስራ ዕድል ፈጠራ፣ በማህበራዊና አካባቢያዊ እድገት ውስጥ አዎንታዊ ተጽዕኖ እንዳለውም ነው የሚነገረው። ኢትዮጵያም ካሏት እምቅ የቱሪዝም አቅምና መዳረሻዎች አንጻር ያገኘችው ያለው ጥቅም አነስተኛ መሆኑን ተከትሎ ዘርፉ በኢኮኖሚ ውስጥ ተገቢውን ድርሻ እንዲይዝ አስቻይ ስራዎች እየተከናወኑ መሆኑ ይገለጻል። በኢትዮጵያ ከሚገኙ በርካታ የቱሪስት መስህብ ስፍራዎች መካከል አንዱ የሆነው የወንጪ ሐይቅ ለወሊሶ ከተማ በቅርብ ርቀት ላይ መገኘቱ ለጎብኚዎች ምቹ ያደርገዋል። በተለይ ወንጪ ሐይቅን ጨምሮ በከተማዋ ያሉ የቱሪስት መስህቦችን በማስተዋወቅ ረገድ የተለያዩ ስራዎች እየተሰሩ ነው ይላሉ የከተማዋ ከንቲባ ገመቹ አረዳ። ወሊሶ በቅርበት ላይ የሚገኘው ሀሮ ወንጪ አለ። ኦልሞስት 30 ኪሎ ሜትር ነው። በዚህ ምክንያት አድርጎ የቱሪዝም ፍሰት አለ። ቱሪስት ወደዛ ከሀገር ውስጥ እንዲሁም ከውጪ እንቅስቃሴ እያደረጉ ነው። በተመሳሳይ በከተማችንም የቱሪስት ቦታ የሚሆኑ የተለያየ ሎጆች አሉ። ይሄንን ከማስተዋወቅ አንጻር ቁጥር አንድ እኛ ህብረተሰቡ ላይ የከተማ ባለ ሀብት ላይ ብዙ ስራ ሰርተናል። የቱሪስት እንቅስቃሴ ለመቀየር የግድ የአካባቢያችን ሪሶርስ ሀብት ማስተዋወቅ አለብን። የጎብኚዎችን ቆይታ ምቹ ለማድረግና ለማራዘም የሆቴል ዘርፍን ጨምሮ በከተማዋ ሰፋፊ ስራዎች እየተከናወኑ ነው ብለዋል። 100 ዓመት ለመሆን ኦልሞስት 1 ዓመት ብቻ የቀራት ከተማ ነች ባይዞ ወሊሶ። ለዛ ሲባል ሰፋፊ የሆኑ ሆቴሎች ይህን አኮሞዴት የሚያደርግ በኢንቨስትመንት መልክ ስበን ጠርተን እየሰጠን ነው። ስለዚህ መነቃቃት ሁኔታዎች ላይ መሆኗን ለመግለጽ ነው የምፈልገው። ከተማዋ ያሏትን የቱሪዝም ሀብት በአግባቡ ለመጠቀም ኢኮኖሚያዊ ፋይዳውንም ከፍ ለማድረግ መንከባከብና መጠበቅ ትኩረት የተሰጠው ጉዳይ እንደሆነም አንስተዋል። በተለይ በግሪን ሌጋሲ ብዙ ስራዎች እየሰራን ነው ያለነው በከተማችን በአካባቢያችን። የበለጠ ደግሞ ይሄ ስራ ትኩረት እንዲያገኝ እንደ ክልሉም ለመጀመሪያ ጊዜ ካቻምና ነው እንደ ሴክተር ራሱን ችሎ ወጥቶ ይሄን አሁን ያልነውን ተግባራት እንዲያከናውን ከአዌርነስ ክሪኤሽን ጀምሮ የቱሪዝም ኢንዱስትሪ ከፍተኛ የምጣኔ ሀብት ጠቀሜታ መኖሩን ተከትሎ ዘርፉን መጠበቅና መንከባከብ ይገባልም ተብሏል።